አዶልፍ ሂትለር በእርግጠኝነት ይህን ስም ስትሰሙ አይምሯችሁ ለሚመጡት ጭካኔ፣ ጦርነትና እነዛ ዘግናኝ ድርጊቶቹ ናቸው። ነገር ግን ሂትለር እጅግ ደግ፣ አዛኝና ለዓለም ብዙ ጠቃሚ ነገሮችን ያበረከተ ሰው ነው። እንዴት ትሉ ይሆናል? ሁሉንም እንመለከታለን። አብራችሁኝ ቆዩ። አብዛኛው ዓለም ሂትለርን የሚያውቀው በአምባገነንነቱና ሚሊዮኖችን በጨረሰበት በዛ ጥቁር ታሪኩ ነው። ዛሬ ግን የምናየው የሂትለርን ሌላኛውን ጎኑን ነው። ሂትለር በቤት ውስጥ ሲሆን ጉንዳንን እንኳን መግደል የሚፈራ ሰው ነበር። ሁሉንም አስገራሚና ግራ የሚያጋቡ ታሪኮቹን እንመልከት። አዶልፍ ሂትለር እንስሳትን አብዝቶ ይወድ ነበር። ከሰው በላይ እንስሳትን አስበልጦ ይወዳል ብንል እንኳን ማካበድ የሚሆን አይመስለኝም። በሚኖርበት ቤተ መንግሥት ውስጥ ብሎንዲ የተባለች የጀርመን ሼፐርድ ውሻ ነበረችው። እሷንም ከመጠን በላይ ይወዳትና ይንከባከባት ነበር። ያለምንም ችግር ተመችቷት እንድትኖር የቻለውን ሁሉ አድርጓል። ናዚ ጀርመን ስልጣን ላይ በነበረበት ወቅት ሂትለር በዓለም ላይ የመጀመሪያውንና እጅግ ጠንካራውን የእንስሳት መብት ጥበቃ ሕግ አውጥቷል። እንስሳትን አለማግባብ ማሰቃየት፣ ያለማደንዘዣ መግደልና በሕይወት ያለ እንስሳት ላይ የሳይንስ ምርምር ማድረግን ሙሉ ለሙሉ አግዶ ነበር። ለሰው ልጅ ምንም አይነት ርኅራኄ ያላሳየው ጭራቅ ለእንስሳት ግን ሕግ አውጥቶ ተከላክሎላቸው ነበር። ሌላው አስገራሚ ነገር ሂትለር በጭራሽ ስጋ አይበላም ነበር። ማለትም ቬጂቴሪያን ነበር። በምግብ ጠረጴዛው ላይ ሰዎች ስጋ ሲበሉ ካየ እንኳን ስለ እንስሳት እርድ ዘግናኝ ታሪኮችን እያወራ ሰዎቹ ስጋ እንዲጠሉና እንዳይበሉ ያደርጋቸው ነበር። ይህን ያክል ነው ለእንስሳት የሚራራው። ለሰው ልጅ ግን ሌላው ሂትለር ያወጣው ለዓለም ጠቃሚ የሆነው ሕግ ሲጋራ ማጨስን ፈጽሞ ያወግዝ ነበር። ዛሬ በዓለማችን ላይ በየቦታው የምናያቸው የሲጋራ ማጨስ ክልክል ነው የሚለው ምልክትና ስለ ሲጋራ ማጨስ ጉዳት የሚሰሩ ማስታወቂያዎች መነሻቸው ሂትለር ነበር። ሂትለር ሲጋራ ማጨስን በከፍተኛ ሁኔታ ይጠላ ነበር። ገንዘብ ማባከንና የሰውን ጤና ማበላሸት ነው ብሎ ያምንም ነበር። በመሆኑም በታሪክ ለመጀመሪያ ጊዜ በመንግስት ደረጃ ከፍተኛ የገንዘብ በጀት መድቦ የጸረ ሲጋራ ዘመቻ የጀመረው ሂትለር ነበር። በወታደራዊ ግቢዎች፣ በትምህርት ቤቶችና በሆስፒታል ውስጥ ማጨስን ከለከለ። ከዛ በፊት እነዚህ ሕጎች አልጸደቁም ነበር። በሁሉም ቦታም ሰዎች ያጨሱ ነበር፣ ሆስፒታሉንም ጨምሮ። እንዲሁም ሂትለር ሰዎች ሲጋራን እንዳያጨሱ በሲጋራ ላይ ከፍተኛ ታክስን ጣለ። እንዲሁም በሚገርም ሁኔታ የራሱ የቅርብ ሰራተኞች ሲጋራ እንዲያቆሙ እየመከረ በሚያቆሙበት ወቅትም የወርቅ ሰዓትን ይሸልማቸው ነበር። ሌላው ሂትለር ለዚህ ዓለም ያበረከተው ጠቃሚ ነገር የአውቶባን መንገዶችንና ቮልክስዋገን መኪናን ነበር። አውቶባን አሁን በሀገራችን ጨምሮ በተለያዩ ዓለማት ተስፋፍተው የምናያቸው የፈጣን መንገዶች ሲሆኑ በጊዜው ይህንን መንገድ ለመጀመሪያ ጊዜ ያስገነባው ሂትለር ነበር። እነዚህ መንገዶች የፍጥነት ወሰን ገደብ የሌለባቸውና አደጋ የመፈጠር ዕድላቸው አነስተኛ የሆኑ መንገዶች ናቸው። ሂትለር እነዚህን መንገዶች ግንባታ ሲያስጀምር ሰዎች በፍጥነት ከቤት ወደ ሥራ እንዲመላለሱና የሀገሪቱ ኢኮኖሚ እንዲነቃቃ በማሰብ ነበር። ሌላው ሂትለር የሰራው ጠቃሚ ቴክኖሎጂ እስካሁን ድረስ ኢትዮጵያን ጨምሮ መላው ዓለም የተጠቀመበት የሚገኘው የጀርመን ኢኮኖሚን በሰፊው እያንቀሳቀሰ የሚገኘው የቮልክስዋገን መኪና ፈጠራ ነው። ቮልክስዋገን ዛሬ ላይ የኤሌክትሪክ ሆኖ በዘመናዊ መልኩ ብናገኘውም በጊዜው ኤሊ የተባለ በሚጠራ ሞዴል ነበር የተመረተው። መኪናውም በሂትለር ቀጥተኛ ትዕዛዝ ነበር የተመረተው። ቮልክስዋገን ማለት በጀርመንኛ ቋንቋ የህዝብ መኪና ማለት ሲሆን ሂትለር የትኛውም ተራ የጀርመን ሰራተኛ ሊገዛው የሚችል አነስተኛ ዋጋ ያለው ጠንካራ መኪና እንዲሰራ አዘዘ። ሁሉንም የጀርመን ህዝብ ከትልቁ እስከ ትንሽ ኢኮኖሚ ደረጃ ላይ ያለ ጀርመናዊ ሊጠቀምበት ነበር። የመኪናው የመጀመሪያ ዲዛይን ራሱ ሂትለር በስዕል አስቀምጦ ለታዋቂው መሐንዲስ ፈርዲናንድ ፖርሽ በመስጠት ሊሰራ ችሏል። አዶልፍ ሂትለር እነዚህን የመሰሉ ለዓለም ጠቃሚ የሆኑ ቴክኖሎጂዎችንና ለዓለም ጠቃሚ የሆኑ ሕጎችን ቢያወጣም ሂትለርን ዓለም የሚያውቀው በሰራቸው መጥፎ ተግባሮቹና ጭካኔው ነው። ሂትለር በሁለተኛው የዓለም ጦርነት ወቅት በርካታ አይሁዶችን ያስገደለ፣ ብዙዎቹንም በአሲድና ከነህይወታቸው በሳት የጨረሰ አረመኔ መሪ ነበር። ከራሱ ሕዝብ ውጪ ለሌላው የማያስብ፣ በአይሁዶች ላይ ከባድ የዘር ጭፍጨፋን ያከናወነ ሰው ነበር። ሂትለር ከላይ ዘረዘርኳቸውን አይነት መልካምና ጥሩ ጎኖች ቢኖሩትም ዓለም ግን የሂትለር ስም ሲነሳ አይምሮ ላይ የሚመጣው ጭካኔና ዘረኝነት ነው። ሂትለር በጊዜው ብዙ ጠላቶች ስለነበሩት በዙሪያው ያሉ ሰዎችንም ጭምር ይጠራጠር ነበር። በዚህም የተነሳ መርዝ ሊያበሉ ይችላሉ የሚል ጥርጣሬ አድሮበት ስለነበር ያለ ምግብ ቀማሾች በፍጹም አይበላም ነበር። ለዚህም ሲል 15 ወጣት ጀርመናውያን ሴቶችን በግዳጅ ቀጥሮ ነበር። ሂትለር ምግቡን ከመመገቡ ከአንድ ሰዓት በፊት ሴቶቹ ምግቡን እንዲቀምሱ ያደርጋል። ከዚያም ከአንድ ሰዓት በኋላ ሴቶቹ ምንም ካልሆኑ ምግቡን ይመገባል። ሌላው ሂትለር በዓለም ሕዝብ የሚነሳበት አረመናዊ ተግባሩ ንጹህ ጀርመናዊ ያልሆኑ ሰዎችን በተለይም አይሁዶችንና ጥቁሮችን
በተለያዩ ቦታዎች ላይ በሰራቸው የማከማቻ ካምፖች ውስጥ ከያሉበት በባቡር ጭኖ በማምጣት ያጉራቸው እናም ይገድላቸው ነበር። እዚህ ቦታ ላይ ሰዎች የሚገደሉት በጥይት ብቻ አልነበርም። ጥይትን ለመቆጠብ ሲባል የጋዝ ክፍሎችን አሰርቶም ነበር። እስረኞቹን ልብሳችሁን አውልቁ እናም ገላችሁን ታጠቡ በማለት ወደ አንድ ትልቅ ክፍል በግድ ይወስዷቸዋል። ከዚያም የክፍሉ በር ከተዘጋ በኋላ በውሃ ፋንታ ዛክሎን ቢ የተባለ መርዛማ ጋዝ በመልቀቅ አፍነው ይገሏቸዋል። በደቂቃዎች ውስጥም በሺዎች የሚቆጠሩ ሰዎች በአንዴ ያልቁ ነበር። ሂትለር በተመሳሳይ መንገድ ከ6 ሚሊዮን በላይ ሰዎችን አስጨርሷል። ሂትለር በጊዜው ሰዎችን ከመግደል ባለፈ የተለያየ የሕክምና ሙከራ ያደርግባቸው ነበር ያለምንም ማደንዘዣ። ሂትለር ቢጫ ጸጉርና ሰማያዊ አይን ያላቸው መንታ ልጆች እንዲኖሩት ይፈልግ ስለነበር መንታ ልጆችን እየፈለጉ አይናቸው ውስጥ ኬሚካል በመርፌ በመውጋት የአይን ቀለማቸውን ለመቀየር ይሞክሩ ነበር። እንዲሁም ሰዎችን በጣም ቅዝቃዜ ያለው በረዶ ውስጥ እየዘፈቀ የሰው አካል ምን ያህል ቅዝቃዜን መቋቋም እንደሚችል ይለኩ ነበር። እነዚህ ንጹሃን ሕፃናትና አዋቂዎች በህመም እየጮሁ ለሳይንስ ሙከራ መስዋዕት ይሆኑ ነበር። ሌላው የሂትለር ከባዱ ጭካኔ በዚያን ጊዜ በሶቪየት ኅብረት በአሁኗ ሩሲያ የምትገኘው ሌኒንግራድን መቆጣጠር ፈልጎ ነበር። የጦር መሳሪያ ከመጠቀም ይልቅ ሰዎቹን በረሃብ ለመቅጣት በማሰብ የከተማዋን መውጫና መግቢያዎች በሙሉ በመቆጣጠር ወደ ከተማዋ ምንም አይነት ምግብ እንዳይገባ በማድረግ በረሃብ ይቀጣቸው ጀመረ። ይህም ተግባር ለ872 ቀናት 3 ዓመት ለተጠጋ ጊዜ ቀጠለ። ህዝቡም የሚበላውን ነገር በማጣቱ ድመቶችን፣ ውሾችን ተርፎም የተለያዩ ግድግዳ ወረቀቶችንና ጫማዎችን እየቀቀሉ መብላትን ጀምረው ነበር። ታሪክ እንደዘገበው አንዳንዶቹ የሰው ስጋን መብላት ጀምረው ነበር። ቀጥሎም የከተማው ህዝቦች እንዳለ ሊያልቁ ችለዋል። ለሰዎች ምንም አይነት ርህራሄን ያላሳየው ሂትለር ከከበረው የሰው ልጅ ይበልጥ እንስሶችን ይወድ ነበር። በስተመጨረሻም ሂትለር ራሱን ከማጥፋቱ በፊት የያዘው መርዝ መስራቱን ለማረጋገጥ በሚወዳት ውሻ ላይ ነበር የሞከረው። በጊዜው ውሻው ስትሞት በሕይወት ዘመኑ ትልቅ ሐዘን ነበር ያዘነው። ሚሊዮኖችን ሲገል ምንም ያልመሰለው ሂትለር ውሻው ስትሞት ግን ፊቱ በእንባ ተሞልቶ ነበር። ይህ ታሪክ የሚያስተምረን አንድ ሰው በቤቱ ምንም ያክል ደግ፣ ለሰው አዛኝ፣ ጥሩ ሰው ቢሆንም በውስጡ ያለውን የጭካኔና የዘረኝነት አስተሳሰብ ካላጠፋ ጥቅም እንደሌለው ነው። ሂትለርም በዚህ ሁለት ማንነቱ ምክንያት ሂትለር ጥሩ ነገርን ቢሰራም ጨካኝነቱ ዓለም ሲወቅሰው ይኖራል። እናንተስ ስለ ሂትለር ድብቅ ማንነት ምን ታስባላችሁ? ይህንን የመሰለ ሁለት ሰብዕና እንዴት ሊኖረው ቻለ? አስተያየታችሁን በኮሜንት አስቀምጡልኝ እያልኩኝ ቪዲዮውን ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ ለብዙዎች አድርሱልኝ እያልኩኝ በቀጣይ ሌላ ታሪክ እስክመጣ መልካም ጊዜ ይሁንላችሁ። 911, what's your emergency?